በ2009 ዓመተ ምህረት 1 ዶላር 22 የኢትዮጵያ ብር ይመነዘር ነበረ። ባለፉት 10 ዓመታቶች ውስጥ የኢትዮጵያ ብር ምን ያክል ፐርሰንት የወረደ ይመስላችኋል? በዚህ ቪዲዮ ማስቃኛችሁ ይሆናል። አስገራሚ ውጤት ታገኙበታላችሁ። በዚህም መሰረት እንግዲህ በ2016 ዓመተ ምህረት ወደ 22 ዶላር የነበረ ሲሆን በ2017 ደግሞ እንደ ፈረንጆቹ አቆጣጠር ወደ 23 ዶላር ጠጋ ብሎ ነበር ማለት ነው። እዚያም በ2018 ደግሞ ወደ 29.7 ዶላር የተጠጋ ሲሆን በ2019 ደግሞ ወደ 27 ዶላር ከፍ ብሎ ነበር ማለት ነው። በ2020 34 የነበረ ሲሆን በ2022 ደግሞ ወደ 41 ዶላር ከፍ ብሎ ነበር ማለት ነው። በ2022 ደግሞ 51 ዶላር ሲመነዘር የነበረ ሲሆን በ2023 ደግሞ ከፍ ብሎ ወደ 56 ዶላር ድረስ ተመንዝሯል ማለት ነው። በ2024 ደግሞ ከ82 ዶላር እስከ 127 ዶላር ድረስ የነበረ ሲሆን በ2025 ደግሞ ባለፈው ዓመት ከ140 እስከ 153 ባለው ሲመላለስ ነበር ማለት ነው። ዘንድሮ እንግዲህ በ2026 እንደምታውቁት ወደ 154-55 ዶላር ድረስ ነው ማለት ነው። እንግዲህ ባለፉት 10 ዓመታቶች ውስጥ ኢቲቢ ቱ ዩኤስዲቲ ዳታ እንዲ ቻርቱ እንደሚያሳያችሁ እጅግ በጣም በሚገርም ሁኔታ የኢቲቢ ቫልዩ ዲክሪዝ እያደረገ ወይም እያሽቆለቆለ መጥቷል ማለት ነው። አሁን ላይ ሁላችሁም እንደምታውቁት እንግዲህ ብሔራዊ ባንክ ባወጣው ተመን መሰረት 1 ዶላር 155.54 ውስጥ ባለው ላይ ነው። ይህ ማለት እንግዲህ 2009 ዓመተ ምህረት ላይ 100 ዶላር የነበረው ሰው 2200 የኢትዮጵያ ብር እጁ ላይ የኖረው ነበር ማለት ነው። በሚገርም ሁኔታ እንግዲህ ያንን 100 ዶላር ምንም ሳያደርግ ቁጭ አድርጎት ቢሆን ኖሮ ዛሬ ላይ ኦልሞስት ወደ 15000 ብር ድረስ ይኖረዋል ማለት ነው። ይህም እንግዲህ በክሪፕቶኛ ቋንቋ ስንመልሰው ወደ 7x ድረስ ብር ቫልዩን አክቷል ወይም ደግሞ ወደ 7x ድረስ ወርዷል ማለት ነው። እንግዲህ ይህንንም ወደ ፐርሰንት ስንቀይረው ኦልሞስት ወደ 700% አካባቢ ነው ማለት ነው። ይሄ ማለት በአጭሩ አንድ ሰው የዛሬ 10 ዓመት 15000 ብር ባንኩ ላይ ቢኖረው ዛሬ ያ 15000 ብር ያለው ቫልዩ የ2000 ብር ብቻ ይሆናል ማለት ነው። ወይም ደግሞ ያ ብር መግዛት የሚችለው ዛሬ የጁስ መፍጫ ነው ማለት ነው። የዛሬ ዓመት ምናልባት 100 ኪሎ ጤፍ ይገዛ ከነበረ ወይንም 2 ኩንታል ጤፍ ይገዛ ከነበረ ዛሬ ላይ የጁስ መፍጫ ብቻ የመግዛት አቅም ይኖረዋል ማለት ነው። በዚህም የተነሳ እንግዲህ በርካታ ሰዎች ብዙ ጊዜ ፊክስድ አሴት ላይ ወይንም ደግሞ ሌሎች አሴቶች ላይ ገንዘቦቻቸውን ያስቀምጣሉ ማለት ነው። ለምን? ኢንፍሌሽንን ከራሳቸው ላይ ፕሮቴክት ለማድረግ ማለት ነው። በሚቀጥሉት 10 ዓመታቶች ውስጥ ምን ያክል የሚሆን ይመስላችኋል? የብር ዋጋ የሚጨምር ይመስላችኋል ወይስ የሚቀንስ ይመስላችኋል? ቤዝድ ኦን ዘ ፕሪቪየስ ዳታ ወይም ደግሞ ባለፉት 10 ዓመታቶች ውስጥ ባለው ዳታ መሰረት የቀጣዩ 10 ዓመት ዳታ ምን ሊሆን ይችላል የሚለውን ኮሜንት ላይ አስቀምጡልኝ። ተመሳሳይ መረጃዎች ሁሌ እንዲደርሷችሁ ያን ፎሎ ማድረግ አትርሱ። እንዲሁም ደግሞ ዩቲዩባችንን ሰብስክራይብ አድርጉ። ይመቻችሁ።